ዝምታ ጣዕም አለው። ስሜታችንን በሙሉ መግለጥ በሰዎች ዘንድ መናቀል ሊያስከትል ይችላልና ነገራችሁን በልክ አድርጉ። ሁሉንም የመናገር ግዴታ የለባችሁም። እስከ መጨረሻውም ስላወራችሁ ሰዎች ይረዷችኋል ማለት አይደለም። አንዳንድ ነገሮችን በዝምታ መያዝ አለባችሁ። በተለይ ጥብቅ ወዳጅነትንና የገቢ ምንጫችሁን አፈን ያዝ ማድረግ ያስፈልጋል። አልያዝ፣ አልጨበጥ፣ አልገባ፣ አልረዳ ያሏችሁን ሰዎች ልቀቋቸው፣ ተዋቸው። ምክንያቱም እነርሱ እናንተን እንዲረዱ አልተፈጠሩምና። ሁሉም ነገር በጊዜው ውብ ነው። ከጊዜው በፊት የተነገረ የትኛውም ነገር ይዋከናልና ዝምታ ጊዜን መጠበቅ ነውና ዝም በሉ። ለማጥቃት ሳይሆን የእግዚአብሔርን ስራ ለማሳየት ጊዜን መጠበቅ እርሱ ዝምታ ይባላልና ዝም በሉ። ዝምታ ተቆልኖና ተቆንኖ መቀመጥ አይደለም። መቆለል አላዋቂነትና የትንሽነት ምልክት ነው። ሲቀበለው የኖረውን ነገር በሌሎች የሚገልጥ ሰው ቁልል ሰው ይባላል። ዝም ብሎ ነፍስ እንደሌለው ስጋ መከመርና ዝምታ ደርባባነት አይደለም። ደርባባነት በተፈጥሮ የሚሰጥ ሞገስ እንጂ ሰውን በግንባሩ በግልምጫ ስለተመለከተው ደርባባንን ማለት አይደለም። ዝምታ ከሰው ጋር የምንኖርበት፣ ጠብን የምናርቅበት፣ ቁጣን የምናበርድበት መንገድ ነውና ዝምታን ሁልጊዜ ምረጡ። ዝም ስንል ሌሎች እንዲናገሩና ሀሳባቸውን እንዲገልጡ እናግዛቸዋለንና ማዳመጥ ትልቅ ስነስርዓት ወይም ስነ ምግባር ነውና ዝም በሉ። ዝምታ አንዱ የመናገር አካል ነው። ዝም ማለት መስማማት ነው በማለት ዝምታን የሚተረጉሙ ሰዎች አሉ። ትክክል አይደሉም። ዝምታ ተቃውሞም ወይም የተቃውሞም መገለጫ ነው። ዝምታ እግዚአብሔርን የምንጠብቅበት መንፈሳዊ ስነ ስርዓት ነው። በዝምታ ውስጥ ኃይልን መሰብሰብና ማከማቸት ይቻላል። በዝምታ ውስጥ ራስንና ዓለምን ማየት መለየት ይቻላል። በንግግራችን ክብር ያልሰጡንን ሰዎች ዝም ስንላቸው መደናገጥ፣ መፈራገጥና መፍራት ይጀምራሉ። ምክንያቱም ተንኮላቸውን የደረስንበት ወይም ያወቅናቸው ስለሚመስላቸው። ሁልጊዜም ዝምታ ዱዳነት ነው። ሁልጊዜም መናገርም ደግሞ እብደት ነው። ዝምታ ጌጥና ውበት ነው። ዝምታ በመብሰልና በእግዚአብሔር ፍጹም በመታመን የሚገኝ ባህሪ ነው። ዝምታ ብዙ መናገር ለውጥ አላመጣ ሲል የምንመርጠው ብቸኛ መንገድ ነው። እኛ ዝም ካላልን እግዚአብሔር አይናገርም። ወዳጆች፣ ዝምታ እግዚአብሔር እንዲናገር ለእርሱ መንገድ መክፈትና መልቀቅ ነው። ዝምታ ተአምራትን የምናይበት ታላቅ ምስጢር ነው። ዝምታ ሌሎችን ለማስጨነቅ ሲውል የበቀል መሳሪያ ይሆናልና ይህ ዝምታ ሸር ስላለበት ትክክለኛ የሆነ ዝምታ አይደለም ወይም ጣዕም የለውም።